ብስሚላሂ ራህማን ራሒም ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የዛሬው መልእክቴም ደግሞ በተለይ ቲክቶክ እና ፌስቡክ መሰል ፕላትፎርሞች ላይ ያላችሁ ወንድምና እህቶችን ይመለከታልና ስሙኝ እስቲ አንዴ። የሆነ ወንድማችን ነበር ፌስቡክ ላይ በጣም ጎበዝ ልጅ ነው፣ አክቲቭ ነው፣ ብዙ ነገሮችን ፖስት ያደርጋል። ፖስት የሚያደርጋቸው ጥቅሶችን ነው፣ ሰዎች የሚሰሩትን ዳዕዋና መሰል ነገሮችን ሼር ያደርጋል። እና ያ ወንድማችን ለተወሰነ ጊዜ ጠፋ ከሶሻል ሚዲያ። ለምን ጠፋህ ብዬ ፈልጌው ሄጄ ያናገርኩት። አውቀዋለሁ በፊትም እናወራ ነበርና ሰላሙ አለይኩም ወአለይኩም ሰላም፣ ለምንድን ነው ከሶሻል ሚዲያ የጠፋኸው አልኩት። ወንድሜ ሙዓዝ አለኝ፣ እኔ በልጅነት አባት እናቴ ቁርአን አላስተማሩኝም። አሁን ራሴን አድጌ ራሴን ካወቅኩ በኋላ ደግሞ በተቻለኝ አቅም አንተም እንደምታውቀው ነገራቶችን ሼር አደርጋለሁ እንጂ ለራሴ ፖስት የማደርገውን ጥቅስ ራሱ ተርጉሜ ነው የማመጣው። እና ቁጭ ብዬ ራሴን ስመለከት ሰዎች የሚናገሩትን ነገር ሼር ማድረግ እንጂ ራሴ መናገር አልችልም፣ እውቀት የለኝም። ስለዚህ ለምን ወደ እውቀት መፈለግ አልገባም ብዬ ቁርአን መማር ጀመርኩ አለኝ። የዛሬ 2 ዓመት ቁርአን መማር ጀምሬ ድፍን 2 ዓመት ስማር ቁርአን ሳነብ እንትን ስል መርከዜ እጄ ስማር 5 ጁዝ ብቻ ተማርኩኝ አለ። እንዴ 2 ዓመት ሙሉ ተምሬ 5 ጁዝ ብቻ? እንዴት 5 ጁዝ ብቻ 2 ዓመት ሙሉ ይፈጅብኛል ብዬ ተገረምኩና ቆይ እስቲ ከሶሻል ሚዲያ ራቅ ብዬ ልመልከት ብዬ ሶሻል ሚዲያ ሙሉ በሙሉ እርግፍ አድርጌ ትቼ ለሶሻል ሚዲያ ማውለውን ጊዜ በአጠቃላይ ወደ ቁርአን ትምህርት መለስኩት አለ። አላህ ምስክሬ ነው፣ በአንድ ወር 25ቱን ጁዝ ختمኩኝ አለ። አስባችሁታል? 2 ዓመት ሙሉ ሲማር የነበረውን 5 ጁዝ ብቻ የተማረውን ነገር በአንድ ወር ውስጥ በ2 ዓመት ኢንጃዝ ያላደረገውን ነገር አደረገ። ተገረምኩ አለኝ። خلاص በጣም ተደነቅኩ። እንዴት እንዴ ለካ መጀመሪያም ስማርትነስ አጥቼ የሆነ ነገሮችን የሚይዝበት አእምሮ አጥቼ አልነበረም፣ ጊዜ አልሰጠሁትም። የሰጠሁትም ጊዜ ምንድነው የሚባለው ቅንጭብጭብ አድርጌ ከዚህም እያልኩ ነው ጊዜ እየቆጠብኩ የምሰጠው እንጂ ተገቢውን ጊዜ ለቁርአን አለመስጠቴ ነበር አለና ያ ልጅ ሐታ ይሄንን የኔን ታሪክ አለኝ ወላሂ ለሰዎች ብታስተምረው ራሱ ደስ ይለኛል። ብዙ ወንድሞቼና እህቶቼ ሶሻል ሚዲያ ላይ ሲቆዩ ዳዕዋን ሲከታተሉ ዳዕዋ የሚያደርጉ ኡስታዞችን ሲሰሙ የተማሩ ያወቁ ይመስላቸዋል። እኔ ደግሞ አሁን ገና ገባኝ ነገሩና በተቀሩት እነኚህ 6 እና 5 ወራቶች ደግሞ ሌላ ኪታብ ጀምሬ አልহামዱሊላሂ ረቢል ዓለሚን ኡሱል ሰላሳን ጨርሻለሁ፣ ኪታቡ ተውሂድን አሁን እየተማርኩ ነው ብሎ አስደመመኝ ማለት ነው። ለእናንተም ልናገር የመጣሁት ይሄንን ነው። ሶሻል ሚዲያ የሚባለው ነገር ቲክቶክ፣ ፌስቡክ መሰል ነገሮች በአጠቃላይ አልጎሪዝማቸው የተሰሩበት አሰራራቸው እንኳ ብትመለከቱ አሰራራቸው ስክሮል እንድታደርጉ ነው። በቃ ስክሮል እያደረጋችሁ የሚያስቀውን የሚያዝናናውን የእናንተን ዶፓሚን በደንብ አድርጎ ከፍ ማድረግ የሚችል መመንጨቱን ከፍ ማድረግ የሚችልን ነገር እየተመለከታችሁ ረጅም ሰዓታት በዚህ ሞባይል ኮንትሮል ተደርጋችሁ እንድትቆዩ ነው የሚሰራው። ሲሰራ ራሱ ላይቭ ትገባላችሁ ለመስማት። ስትገቡ የሆነ ኡስታዝ ላይቭ እያስተላለፈ ነው፣ ንጽጽር ላይ ነው። ንጽጽር ደግሞ በነገራችን ላይ ደስ የሚል ነገር አለ። የሆነ የሰው ልጅ እንትን ይወዳል፣ ግብግብ ይወዳልና መከራከርን የሆነ መፋለምን ይወዳልና ንጽጽሩን ምሽቱን ሙሉ ስትሰሙ አድራችሁ ከሌኮ በጣም ጎበዝ ነው የሚለውን ነገር ብቻ ነው ይዛችሁ የምትመለሱት። ይሄንን ታውቃላችሁ። ዳዕዋ የሚደረገውን ነገር ሰምታችሁ መጨረሻ የምትወጡት የሆነችን ትንሽ ኮንሰፕት ብቻ ይዛችሁ ነው የምትወጡት እንጂ ዒልም ተደርጎ ለሰው መናገር የምትችሉትን ነገር ይዛችሁ አትወጡም። ከመቶ ሰው አንድ ሰው የሚጠቅመውን ትልቅ ዕውቀት ቀስሞ አይወጣም ከላይቭ ቪዲዮዎች ማለት ነው። ወላኪን እዚሁ ሶሻል ሚዲያ ላይ ቴሌግራም እና ዙም ላይ የሚማሩ ቁጭ ብለው ትምህርት የሚማሩ ልጆች ግን አሉ። እኔም አውቃቸው ልጆች አሉ። አረብ ሀገር ሲመጡ ፋቲሃን በቅጡ መቅራት የማይችሉ ልጆች አላህ ምስክሬ ነው ከመማር አልፈው ቁርአንን ከማختም አልፈው ብዙ ጁዝኦችን ሒፍዝ ከማድረግ አልፈው በኢጃዛ መልኩ ማለትም በኢጃዛ ስታንዳርድ ተጅዊድን ቀርተው ከዚያም አልፈው የተለያዩ የሐዲስ ኪታቦችን ተምረው እያስተማሩ ወንዶችን አይደለም እያልኩ ያለሁት እንስቶች ሴቶች እህቶቻችን ኪታብ ከመማር አልፈው እያስቀሩ ነው። የት ሆነው? መዳም ቤት ሆነው የመዳምን ስራ እየሰሩ በጆሮአቸው ያዳምጣሉ። ማታ ላይ ስራቸውን ጨርሰው ቤት ሲገቡ አብዛኞቻችሁ ከእውነቱን እናውራ ከተባለ ስራ ይበዛባችኋል አይደል? ናም ቤት ስትገቡ ምንድነው የምትሰሩት? ቤት ስትገቡ በቃ ቁጭ ብላችሁ ቲክቶክ ላይ የሚተላለፈውን ነገር መመልከት። እከሌ እኮ ዛሬ እኮ ለእከሌ እንዲህ ብሎ መለሰለት፣ እከሌ እኮ እንዲህ አለው እንጂ
ያንን እዚያ ጋር የምታባክኑትን ጊዜ ወደ ዕውቀት ጊዜ መልሳችሁ በቴሌግራም በዙም መሰል ነገሮች ዕውቀትን የምትቀስሙ ከሆነ ልክ አሁን እንደነገርኳችሁ ሴቶች እህቶቻችን ቁርአን የማትማሩበት አንዳችን ምክንያት የለም። በዒልም የማታድጉበት ለራሳችሁ ተምራችሁ ሌሎችን የማታስተምሩበት አንዳችን ምክንያት የለም ማለት ነው። ስለዚህ አሁን 5 ነጥቦችን ብቻ ላንሳላችሁ ከዚህ ጉዳይ ጋር ተያይዞ። የመጀመሪያውና ትልቁ ነጥብ ሶሻል ሚዲያ የሚባለው ነገር ሁሉም ሰው በሩን ከፍቶ የሚያወራበት ትልቅ ሜዳ ነው። ሁሉም ሰው ይሄም መጥቶ ስለ ኢኮኖሚ፣ ይሄም መጥቶ ስለ ፖለቲካ፣ ይሄም መጥቶ ስለ ዲን፣ ይሄም መጥቶ ስለ እንትን፣ ይሄ ስለ ሐዲስ፣ ይሄ ስለ ኡሱል፣ ይሄ ስለ ፊቅህ፣ ሁሉም መጥቶ በሩን ከፍቶ ይናገራል። ሚል ለማንቀባፍ ሙከ ለመያበተኒ ይባላል። 2 እግር አለኝ ተብሎ 2 ዛፍ አይወጣም። ምክንያቱ ውስጥ ይባል ዛፉ ንፋስ መጥቶ ዛፉን ካወዛወዘው መሰንጠቅ ሊመጣ ይችላል። خلاص ለሁለት ነው የምትተረተረው። 2 እግር አለኝ ተብሎ 2 ዛፍ ላይ አይወጣም። ሶሻል ሚዲያ አለኝና ሁሉንም ዳዕዋ የሚያስተላልፈውንም ዕልም የሚሰጠውንም ሁሉንም እየሰማው ሲሄድ ተጠቃሚ አልሆንም። አበደን አልጠቀምም። ምንድነው መሆነው ግን ሙባዕሰር ነው መሆነው። የሆነ ነገር ሰማለው የሆነ ያወቅኩም ይመስለኛል ግን አላውቅም። ተግባባ? እንደዚያ ነው የምትሆኑት። ስለዚህ ወንድሞቼና እህቶቼ ዒልምን የምታገኙት እንዲህ ካለ ነገር አይደለም። ዒልምን መሬት ላይ ወረድ ተብሎ ነው የምትማሩት። አሊያም ደግሞ የሆነ ፕሮግራም አድርጋችሁለት ቲክቶክ ላይ ቴሌግራም ላይ ሊሆን ይችላል፣ ቲክቶክ ላይም ሊሆን ይችላል። በነገራችን ላይ በመድረሳ መልኩ ስርዓት ባለው መልኩ ኪታብ ወስዳችሁ ቁጭ ብላችሁ በጥሞና አዳምጣችሁ ደጋግማችሁ ያን ነገር መውሰድ የምትችሉት እንጂ ትሰማላችሁ እንጂ ሰማዕና ኢስቲማዕ ይለያያል። መስማት እንጂ ማዳመጥ የሚባለው ነገር እድሉን አታገኙም ማለት ነው ሶሻል ሚዲያ ላይ ስትሮጡ። ሁለተኛው ማነሳላችሁ ነጥብ ደግሞ አሁን ያነሳሁትን ነጥብ ላስረግጥላችሁ። መስማትና ማዳመጥ ይለያያል። የመጀመሪያው ምንድነው ያልኩት? ብዙ በሮች ናቸው የሚከፈቱት። ብዙ በሮችን መስማት ደግሞ የበለጠ እናንተን ተሸቱት ያደርጋችኋል፣ ይበትናችኋል እንጂ ሰብሰባ ያደርጋችሁም ዕውቀት አያስቀስማችሁም ማለት ነው። ሁለተኛው ምንድነው? መስማትና ማዳመጥ ይለያያል። ሶሻል ሚዲያ ላይ የምትሰሙት ነገር የመስማት ነገር ነው፣ የማዳመጥ አይደለም። በማስረጃ የተደገፈን ነገር የመውሰድ ነገር አይደለም። ሁለተኛ ይሄ ነው። ሶስተኛ ላይ ማነሳላችሁ ነጥብ ደግሞ መሰላችሁ ሶሻል ሚዲያ የሚባለው ነገር በራሱ የተፈጠረው ብዙ ሰዓት እናንተ ስክሪኑ ላይ ፎከስ አድርጋችሁ እያያችሁ እንድትፈጁ ነው እንጂ ዕውቀት ቀስማችሁ የሆነ ነገር ላይ በጥሞና እንትን ብላችሁ እንትን እንድታደርጉት አይደለም። ይሄንን ነገር ማወቅ አለብን። ሶስተኛው ነጥብ ፕሊስ እንወቅ። እነኚህ ሰዎች ሲሰሩ በዕውቀት እንድናድግ ሳይሆን በኢንፎርሜሽን ብቻ ከኖሌጅ የሚባለውን ነገር ዕውቀት የሚባለውን ነገር ርቀን ማስረጃ የሚባለውን ነገር ርቀን በመረጃ ብቻ እንድንኖር ነው እነሱ የሚያደርጉን። ኢንፎርሜሽን ብቻ እየሰበሰብክ ኢንፎርሜሽኑን ዕውቀት እንዲመስልህ ያደርጉልሃል ማለት ነው። ተግባባን? ኢንፎርሜሽን ደግሞ ኖሌጅ ሊሆን አይችልም። መረጃ ማስረጃ ሊሆን አይችልም። ዕውቀት ሊሆን አይችልም። ስለዚህ ማስረጃና መረጃ ለይተን አውቀን ከመረጃ ይልቅ ለማስረጃ ቦታ እንስጥ። ማስረጃዎችን ዕውቀቶችን ለመማር ጊዜያችንን እንትን እናደርግላችኋለሁ። አራተኛው ነጥብ ደግሞ ምንድነው? በቴሌግራም እና ዙም ላይ ብዬ እንደ ንግግር ያነሳሁት ነጥብ አለ። ብዙ ቻናሎች አሉ ቴሌግራም ላይ ዕልምን የሚያስተላልፉ የተለያዩ ኪታቦችን የሚያስቀሩ። ለምሳሌ ያክል ሼክ ኢልያስ አህመድ ለረጅም ጊዜ ዕልም እየሰጠ ነው። ቴሌግራም ላይ እያስተላለፈ ነው። ዩቲዩብ ላይ እያስተላለፈ ነው። ማን ነው እየተከታተለ ያለው? ዳዕዋ ቲቪ የሚባለው ትልቁ ቻናል የሼክ መሐመድ ሐሚድ ዲን ብዙ ዳዕዋዎችን እያስተላለፈ ብዙ ዕልሞችን እያስተላለፈ ዳዕዋ ብቻ አይደለም ዕልሞችን እያስተላለፈ ነው። ማን ነው ተከታትለው እየተማረ ያለው? ቴሌግራም ላይ ብዙ አቂዳቸው ሰሊም የሆኑ ስለ አቂዳ ትምህርት የሚያስተምሩ ብዙ ኪታቦችን እያስቀሩ ያሉ ትላልቅ ወንድሞች፣ ዑለሞች፣ መሻይኾች፣ አሳቲዳዎች አሉ። እነሱን ተከታትላችሁ የማግኘቱ ኃላፊነት ደግሞ የእናንተ ነው የሚሆነው ማለት ነው። ስለዚህ ፕሊስ አእምሯቸው ወደዚህ እናዙር። አምስተኛው ነጥብ ደግሞ ምንድነው? እነኚህን ነገሮችን ስትከታተል ሙዓዝ እዚህ ጋር ቁጭ ብሎ የሚያስተላልፈውን ነገር ስታዳምጥ አድማጭና ተከታይ ትሆናለህ እንጂ አስተማሪ መሆን አትችልም፣ ዓሊም መሆን አትችልም፣ ኡስታዝ መሆን አትችልም። ሙነዚር እንኳን የሆነ ነገር ላይ ተነስቶ የሚናገር ተናጋሪ እንኳን መሆን አትችልም። የምትሆነው ግን ምንድነው? ተከታይ። በቃ ሁሌ ታጨበጭባለህ ብቻ። እከሌ ኢልሙ እኮ ትላለህ። አንተም እኮ ዓሊም መሆን ትችላለህ። ማን ከልክሎህ ነው? ማን እግርህን ይዞህ ነው? ስንትና ስንት ወንድሞች እየነገርኳቸው አይደለም እንዴ? ስንትና ስንት ወንድሞችና እህቶች አረብ ሀገር ላይ ተቀምጠው ከባድ ሁኔታ ላይ ተቀምጠው ዕልሙን ተምረው እያስተማሩ ነው ያሉት። ለእናንተም ጊዜው አልረፈደም። እነኛ አሁን የምነግራቸው ወንድሞች ከሀገር ሲወጡ 20 ምናምን ዓመት ሆኗቸው ነው የወጡት። ዛሬ ላይ 40 ዓመት ገደማ ነው ያሉት፣ ግን ዕልምን ተምረው እያስተማሩ ነው ያሉት። ስለዚህ ፕሊስ ጉዞ ወደ ዕልም፣
ጉዞ ወደ መማር ይሁን እንጂ ሶሻል ሚዲያን ስክሮል ማድረግ ማንም የሚችለው ነገር ነው። ፕሊስ ጊዜያችሁን ቆጠብ አድርጉና እንዲያው አንድ ወር ብቻ ሰጣችሁ እስቲ ሞክሩት፣ አይከፋም። አንድ ወር ሞክሩና የማይሆን ከሆነ ትመለሳላችሁ ወደ ሶሻል ሚዲያ። አንድ ወር ሙሉ በሙሉ ጊዜያችሁን ለዒልም ሰጣችሁ ቲክቶክ ላይ፣ ቴሌግራም ላይ፣ ዙም ላይ ፈልጉና ዒልም የሚማሩበትን መድረሳ ፈልጋችሁ ግቡና ተምራችሁ እስቲ ራሳችሁን ቼክ አድርጉ። ጥሩ ነገር ከተናገርኩ የዚያኔ አታመስግኑኝ፣ ዱዓ አድርጉልኝ። ከተሳሳትኩ ደግሞ መታችሁ ልክ ንገሩኝ። ባረከላሁ ፊኩም ጀዛኩሙላሁ ኸይረን ወአሕሰነላሁ ኢለይኩም። እዚህ ጋር ተቀምጠው የሚናገሩ ብዙ ሰዎች፣ ዳዕዋ የሚያደርጉላችሁ ብዙ ሰዎች እናንተ እንደምታስቡት ዙም ላይ ቲክቶክ ላይ ተቀምጠው አይደለም የተማሩት። አብዛኞቹ ዑለሞች ስር ቁጭ ብለው ተምረው ነው የመጡት፣ ወይ ደግሞ የሆነ ቦታ ሄደው ዒልም መማር ባለባቸው ሰዓት ላይ ተምረው ማስተማር ባለባቸው ሰዓት እያስተማሩ ነው። አንተም ደግሞ አሁን ላይ ያለህበት ደረጃ የመማር ደረጃ ከሆነ ሰዓትን እዚህ ጋር አታባክን። ማንንም ፎሎ ለማድረግ ጊዜም አይኑርህ። ሂድና ተማር። የተማርከውን ነገር ለማስተማር ደግሞ ጣር እልሃለሁ። አላህ ሱብሓነሁ ወተዓላ ሐቁን ይወፍቀን። نسأل الله سبحانه وتعالى أن يجعلنا ممن يستمعون القول فيتبعون أحسنه. سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.